ከዕለታት አንድ ቀን አንድ ሰላማዊ በሆነ መንደር ውስጥ አንድ ሽማግሌ ነበር። ሀብታምም መሬትም ገንዘብም አልነበረውም። ግን በጣም የሚያምር ነጭ ፈረስ ነበር። ሁሉም መንደርተኛው ያደንቀው ነበር። ሀብታሞች ሊገዙት ቢጠይቁትም ሁሌም እንደማይሸጥ ይነግራቸው ነው። ለእኔ ፈረስ ብቻ ሳይሆን ቤተሰቤም ጓደኛዬም ሁሉ ነገሬ ነው ይላቸው ነበር። መንደርተኛው ግን ጅል አድርገው ያዩት ነበር። ይህን ፈረስ እኮ ብትሸጥ በጣም ሀብታም ትሆናለህ፣ ምቹ ህይወትም ትኖራለህ። ገንዘብ ሰላምን አይገዛም ይላቸዋል። አንድ ጠዋት እንደ ድንገት ፈረሱ ይጠፋል። ፈረስህ ጠፋ፣ መጥፎ ዕድል እኮ ነው አሉት። ብትሸጠው ይሻል ነበረ። ሽማግሌውም አላቸው፣ ይህ ጥሩም ሊሆን ይችላል፣ መጥፎም ሊሆን ይችላል፣ ማን ያውቃል አላቸው። መንደረኞቹ ግን አልተስማሙም። 3 ቀን እንደዚሁ አለፈ። በድንገት ፈረሱ ብቻው ሳይሆን የጠፋው ፈረስ ሌላ 3 ፈረሶችን ይዞ ተመለሰ። መንደረኞችም አሁንም አሉ፣ እድለኛ ነህ፣ አንድ አጥተህ 4 አገኘህ፣ ተአምር ነው አሉት። ከዛ ከዕለታት አንድ ቀን ልጁ ፈረሶቹን መጋረብ ጀመረ። በድንገት ፈረሱን ሲጋልብ ይወድቅና እግሩ ተሰበረ። መንደርተኞቹም መጡ፣ አሉት፣ ምን አይነት እድል ነው? መጀመሪያ ፈረስህ ጠፋ፣ አሁን ደግሞ ልጅህ ተሰበረ፣ መጥፎ እድል ነው አሉት። ሽማግሌውም አላቸው፣ አንዳንዴ የጥሩ ነገር መንገድ በስቃይ የተሞላ ነው፣ ከበስተጀርባው ምን እንዳለ ማን ያውቃል አለ። መንደርተኞችም የእሱ እርጋታ በጣም ገረማቸው። ከሳምንት በኋላ መጥፎ ነገር በግዛቱ ተከሰተ። ይህም ጦርነት ነበር እና ወታደሮች በየመንደሩ እየሄዱ ጤናማ ወጣቶችን መሰብሰብ ጀመሩ። ሁሉንም ወጣቶች ከሰበሰቡ በኋላ የሽማግሌው ልጅ ቀረ። የሽማግሌው ልጅ በመሰበሩ ምክንያት ሊወስዱት አልፈለጉም። መንደርተኞቹም ተመልሰው መጡ። አሁን የሚሉት ነገር ሁሉ ጠፋቸው። ትክክል ነህ፣ የተሰበረው ልጅ ህይወቱ ተረፈ። አሁን የእኛ ልጆች ሁሉ ህይወት አደጋ ላይ ነው። ህይወት አላቸው ሽማግሌም፣ ህይወት ሁሌም ጥሩም መጥፎን የያዘ ነው፣ ደስታም ስቃይም፣ ሁሉ ነገር የሚሆነው ለምክንያት ነው። እኛ ግን ስለማናስተውል ነው አላቸው። ህይወት ሁሌም አንተ እንደምትፈልገው መንገድ ሊሄድ ይችላል። ግን ማወቅ ያለብህ ነገራቶችን ቶሎ አለመፍረድ ነው። ሁሌም ከችግርና ከስቃይ በስተጀርባ ጥሩ ነገር ይዞ እንደሚመጣ ማወቅና መገንዘብ ነው።